Sena Jitare Wansira Babade Altoko Pedi Anjakeniad Dawidi Mano Ifajirugo Atidemnani መታሰቢያው ነገን አቅደን ለነበረውና ዛሬያችንን ላጣነው ለባለቤቴ ይሁንልኝ። በዚህ ሰዓት ድምጻዊ አንዷለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ እሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው ማለት ስድስቱ ገብቷል። አልበኛ እግዚአብሔር እኮ ኮንሰፕት ነው። ላይክ ሌላ ነገር እኮ የለውም። አሁን አንተ ታምነዋለህ እንጂ የሆነ ቡክ ውስጥ ስፓይደርማን መኖሩን ታምናለህ? ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው በወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮአችንን እንደምትወዱ ስለማልጠራጠር አሁን ላይክ አድርጋችሁ ጀምሩት። ላይክ ማድረጋችሁ ዩቲዩብ ተወዷል ብሎ ለብሶ እንዳይደርስልኝ ስለሚያግዘኝ ላይክ ማድረጋችሁን እንደቀላል ነገር አትዩት። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በዛሬ ቪዲዮቻችን እንግዲህ በጣም የተለያዩ ቪዲዮችን ይዘን መተናል ማለት ነው። አንዷለም ጎሳ እንግዲህ አዲሱን ዘፈኑ ለባለቤቱ መታሰቢያ አድርጓል። ከዛም ጋር በጣም የተለያዩ ቅሬታዎች እየቀረቡበት ይገኛሉ። እንዲሁም ደግሞ ከፊንቴ ጋር በተገናኘ ተጠርጥረው በቁጥጥር ስር የነበሩት ታዋቂ አርቲስቶች ወጥተው ለአሁን ታወርሲሳ ምላሽ ሰጥተዋል ማለት ነው። እንዲሁም ሰሞኑን አንድ ቻሌንጅ ጉዳይ በጣም ትልቅ መነጋገር የሆነ ቪዲዮ ነበረ። ስለሱም የምናየው ይሆናል። እንዲሁም የቪዲዮአችን መጨረሻ ላይ አከራካሪ ጉዳይ አለ። ስለሱ አይተን ሐሳባችንን የምንሰጥ ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ። ወደ መጀመሪያው ቪዲዮ እንለፍ። እግዚአብሔር እኮ ኮንሰፕት ነው። ላይክ ሌላ ነገር እኮ የለውም። አሁን አንተ ታምነዋለህ እንጂ የሆነ ቡክ ውስጥ ስፓይደርማን መኖሩን ታምናለህ? በስፓይደርማን ኦኬ ሊኖር ይችላል። ያ ቡኮች ናቸው ያሉት። አየህ ስፓይደርማን የሚባል ገጸ ባህሪ አምጥተው ቡክ ውስጥ አለ። ግን ወጥቶ ያ ስፓይደርማን ምድርን ሲያረጋት ፊልም ላይ ያየነውን ነገር በአካል አላየነው። እንደዛ ሳይሆን እኔ እግዚአብሔር ከዚህ ምን ይለኛል? ለምሳሌ እግዚአብሔር መኖሩ ኤቪደንስ ለኔ በእግዚአብሔር በልጁ ተገልጦ እግዚአብሔር በቃሉ እግዚአብሔር በመንፈሱ ምናምን ላለው ለራሴ ማለት ነው። ከየት ነው ያመጣው? በአንተ ሌቭል ያን ኮንሰፕት ከየት አመጣው? እንግዲህ ቤተሰቦች እንዳያችሁት ነው ፈጣሪ ኮንሰፕት ነው የሚል ትውልድ መጥቷል ማለት ነው። እንደዚህ አይነት ፖድካስቶች ራሱ አሁን እንግዲህ ፖድካስት ተብለው ቪዲዮ ቀርጾ ምናን ሲለቁ በጣም ያሳዝናል። እኔ አሁን ኢሞሽናል ሆኜ ከማወራ እንግዲህ እናንተ ኮሜንት ላይ ሆነ ነገር በሉት። ምንም አታውሪ ገንዘብ ማለት የኛን ኪስ እየቦጨቃችሁ መብላት የለም። ሰንተ ቆራሃ ይወላ ነው እንዳለ ጫካ ቁጭ ብለን እንደሰደሙ ነው ሙሉ ሊመጣ አንታው ዋጣ ተማና እኔ ሌላ ሀገር ነው የምሄደው ይሄ የለም እየነገርኩህ ነው። ታዲያ የምትረዳት ሆነ አትጻፍ ሳይሆን ደግሞ ነገር አለ አጣጣባ ከምታሰባ ፖይንት ነው ሌላ ሀገር የሚያገለግለው የለም። ያግንጎ የጀርባ አንተ ሲያየው ሽምሩና ሻምፖ ያለው ለውጥ ታቀባው ገሪ አገርሞት የለው እንደና ታገለግለው እንግዲህ ቤተሰቦች እንዳያችሁት ነው የልጁና የትራፊኩን ሰጣ ገባ። ልጁ እንግዲህ በጣም ተናዶ በጣም ኢሞሽናል ሆኖ ነው እያወራ ያለው። አንዳንዴ ትራፊኮች ይሆን አንዳንድ ነገሮችን ማለፍ ምናምን ነገር በጣም ብዙ ሰው ሲማረርባቸው ስለማይ ነው። ህግ ማስከበር አለባቸው፣ ትክክል ነው። ግን አንዳንዴ መታለፍ ያለባቸው ነገሮች እየተላለፈም ቢሆን ጥሩ ነው። እንግዲህ የዚህን ያክል ሰው እስኪማረር ድረስ አንዳንዴ ሰው ከቤቱም ሲወጣ ብዙ ነገሮችን ጭንቀት ብዙ ነገሮችን ይዞ ስለሚወጣ አንዳንዴ እነሱንም ነገሮች እየተዛዘንን እየተሳሰብን ቢሆን አይፍ ነው። ግን ያው ሌላውም ሰው ህግ መጣስ አለበት ብዬ ደግሞ አላምንም። አልበኛ የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በብረስ ሰላም
የመዝሙር ፍላሽት ቪዲዮ አልቆ ነበርና እሱ ግን ያው እንግዲህ ቤተሰቦች እንዳያችሁት ነው። በነገው ዕለት የታላቁ የገብርኤል ክብረ በዓል እንደሆነ ሁላችንም እናውቃለን እና ሰው ወደ ሐዋሳና ወደ ገብርኤል ወደ ድሬዳዋ ይሄዳል ማለት ነው። ያንን አስመልክቶ ድሬዳዎች በጣም የተለያየ አቀባበል የለመዱትን ነገር ዛሬ ደግሞ ለአባታችን ሲያደርጉ አይተናል። በጣም ለተለያዩ ሰዎች አቀባበል ሲያደርጉ አይተናል። ይሄ በጣም ስለተለያየብኝ ነው እና ይሄ ደግሞ በተለያዩ እንትኖች ላይ መለመድ ያለበትና ጥሩ ተግባር ነው። በጣም ደስ የሚል ነው። መታሰቢያው ነገን አቅደን ለነበረውና ዛሬያችንን ላጣነው ለባለቤቴ ይሁንልኝ። አርቲስት አንዱዓለም ጎሳ ስለ ህይወቴ ወይንም በአፋን ኦሮሞ ዋይ ጅሬኛኮ የተሰኘውን ስራውን ለቋል። በዘፈን ውስጥ ላለችው ካራክተር ከነድክመት ያለውን ፍቅር፣ ተስፋና የተፈጠረበትን ነገር በዜማ ገልጿል። በዘፈኑ መጨረሻ ላይ መንገዱ ረጅም ቢሆንም ሰው የሚለውን ስመጣ ነግርሻለሁ የሚል ስንኝ ተካቶበታል። ይህ ዘፈን በዚህ ሰዓት በዩቲዩብ ተለቆ በርካቶች እየተመለከቱት ይገኛል። የተመለከታችሁት ዘፈኑ ስትሰሙ ምን ተሰማችሁ? እንግዲህ ቤተሰቦች እንደሰማችሁት ነው አንዱዓለም ጎሳ አዲሱን ስራውን ሊለቅ መሆኑን አስመልክቶ እንግዲህ መታሰቢያነቱ ለቀነኒ አዱኛ ብሏል። እንግዲህ ያ ደግሞ በጣም ብዙ ሰዎችን እያስቆጣና እያነጋገረ ይገኛል። እስቲ ቪዲዮችን አይተን እንምጣ። በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ዋኤ ጁኛኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ ህይወት ይቀጥላል። እሷም ሞታለች። ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ። ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበረ። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል። ግን አሁን ላስጠነቅቃችሁ የምፈልገው ነገር ምንድነው? እባካችሁ ይሄንን ጉዳይ ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት መጠንቀቅ አለብን። ባለን አቅም፣ ባለን ጉልበት፣ ባለን የአቴንሽን ከረንሲ ዘፈኑ ስኬታማ እንዳይሆን ለማድረግ ነው መጣር ያለብን። አልበም እየወጣ ስለሆነ ኖጎ በቃ እኛ መፍረድ አንችልም፣ ምንም ማድረግ አንችልም፣ አቅም የለንም። አንድ ነገር ግን እንችላለን፣ እራሳችንን ነፃ ማውጣት፣ በቃ ሙዚቃውን ባለማዳመጥ። ምክንያቱም የዚች ልጅ እንትን ፍትህ ነገ ለልጆቻችንም ያስጠይቀናል እና እውነቱ ወጥቶ እውነቱ ካልተነገረ በስተቀር ቲንክ ሶ ማች እውነቱ ካልተነገረ በስተቀር እኛ አቅሙ ኖረን ፍርድ ላንሰጥ እንችላለን። ፍርድ የሚሰጥ ግን አምላክ አለ። እኛ ግን በቻልነው አቅም የራሳችንን ፍርድ ላለማዳመጥ፣ በቃ ላለማጨብጨብ፣ ላለማዳመጥ ያ ምንትን ማለት አለብን። አናዳምጥ። ገባችሁ? ፍትህ ያ ፍትህ የምትጠይቅ ነፍስ አለች። ፍትህ የምትጠይቅ ህይወት አለች። አናዳምጥ። እግዚአብሔር የስራውን ይስጥ። ምንም ነገር እሺ እንዳትሉ፣ ምንም ነገር በቃ ሄዳችሁ ምናምን እንዳታዳምጡ። አንቃወምም፣ አቅም የለን፣ ጉልበት የለን። ባለማዳመጥ ግን እግዚአብሔር ደግሞ ፍትህ ይሰጣል። እግዚአብሔር ደግሞ የእውነት አምላክ ደግሞ የእውነት አምላክ ፍርድ ይሰጣል። እንደዚህ አይነት ድፍረት አትሊስት ልጅቷ ሞታ እንኳን ሰው 3 ዓመት 4 ዓመት ይቆያል። እንዴት ሙዚቃ ያወጣል በዚህ ሰዓት? ምንም ቢሆን ይችልች በስህተትም ይሆን ጠጥቶም ይሆን በፈለገ መንገድ ይሆን
የሆነ ነገር ተፈጥሯል አይደለ ወይ እንደተባለውም ተወርውራ ነው ወይ እንደተባለውም ጥፋት ነው አይደለ እኔ እሱም ብሆን ግን አትሊስት ምን አደርጋለሁ ይመስላችሁ? እኔ እሱም ብሆን ማለት ነው አትሊስት ለምን ገደል አይገባም? አትሊስት ጥፋት እንኳን ቢሆን 3-4 ዓመት ከሙዚቃው ዓለም ራሴን አግዳለሁ። 5 ዓመት። ብዙ ዘፋኞች እናውቃለን፣ በጣም ታዋቂ ዘፋኞች እናውቃለን። ምንድን ነው ያደረጉት? ከሙዚቃው ዓለም ራሳቸውን አግደዋል። በድራግም ሚስቶቻቸውን፣ ገርል ፍሬንዶቻቸውን፣ የሌላ ሰውም ነፍስ እጃቸው ላይ ጠፍቷል። እስር ቤት እንኳን ቢወጡ ምንም ቢሉም ህሊናቸው ሊወቅሳቸው ይገባል። እኛ ከባህላችን ከእምነታችን ካለን ባህል የተነሳ ራሳችን የሚወቅሰን ነገር ሊኖር ይገባል። እኛ አብረን የምናጫፍርበት ነገር ይሄ ነገር እየቀጠለ ነው የሚሄደው። ነገር ያቸዋል ታዋቂ የሆኑ ሰዎች፣ አቅም ያላቸው ሰዎች በማንኛውም መልኩ እኔ ያጠፋታል እያልኩኝ አይደለም፣ ወይ ፈልጎ አጥፋት እያልኩኝ አይደለም። ስህተት ተፈጥሯል፣ የሆነ ስህተት ተፈጥሯል። ያንን ስህተት ግን ራሳችንን በማነጽ ራሳችንን ከአካባቢው በማግለል ራሳችን ላይ በመፍረድ ከአይምሮ ከህሊና ጥያቄ መውጣት አለብን። ኦኬ፣ ከአይምሮ ጥያቄ መውጣት አለብን። ዛትስ ዋይ ጋይስ አንድ ነገር ነግራችኋለሁ። እትስ በቃ ተባብረን ባለማዳመጥ አልበሙ ሊወጣ ነው ተብሏል። እኔ መራሴ ሜሴጅ ነው የተላከልኝ። አልበሙ ሊወጣ ነው ተብሏል። ባለማዳመጥ እንትን እንበል። ቲንክ ዩ ሶ ማች። እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። በጣም ትልቅ ቻሌንጅ ነው የተጀመረበት ሙዚቃው እንዳይታይ ማለት ነው። ይህንን ነገር ህግ ለምን በስነ ስርዓት ፍትህ እንደማይሰጥ በቃ ውሳኔው እሱ ከሆነ እሱ ነው፣ እሱ ካልሆነ ደግሞ በራሷን መንገድ ከሆነ ትክክለኛውን ነገር ፍትህ አጣርቶ ለምን እንትን እንደማይል በጣም ነው የሚገርመኝ። እኔ ያው በዚህ ፍጥነት ሙዚቃ መልቀቁ አንዷለም ጎሳ ቅር አሰኝቶኛል። ያው የራሱ እንትን ነው። እኔ አሁን እሱ ነው አይደለምን እኔ አይደለሁም የምፈርደው፣ ግን በዚህ ፍጥነት እንግዲህ ወደ ስራው ወደ ሙዚቃ መመለሱ ትንሽ ቅር አሰኝቶኛል። ያንን ነገር ደግሞ የተለያዩ ሰዎች ቅሬታቸውን እንግዲህ ቻሌንጅ በማስጀመር ምናምን ነገር ቅሬታቸውን አቅርበዋል ማለት ነው። የእናንተን ሀሳብ እስቲ ኮሜንት ላይ ጻፉልኝ። የተወዳጁ ድምፃዊ መሐሙድ አህመድ የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት ተለዩ። መረጃውን በአጭሩ አቀርባለሁ። ወይዘሮ ፀሐይ ለመሐሙድ አህመድ 3 ወንድ ልጅና 1 ሴት ልጅ በድምሩ 4 ልጆችን ያፈሩ ሲሆን ህልፈታቸውን ተከትለው ቤተሰቦቻቸውና ወዳጅ ዘመዶቻቸው ጥልቅ ሐዘናቸውን እየገለጹ ይገኛሉ። የመሐሙድ አህመድ ሴት ልጅ የሆነችው አደይ መሐሙድ በእናቷ ማረፍ የተሰማትን ጥልቅ ሐዘን ገልጻለች። ውድ እናታችንን ማጣት በህይወታችን ካጋጠሙን ነገሮች ሁሉ እጅግ ከባዱና አሳማሚው ነው። በልቤ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃል የለም። እሷ ብርታቴ፣ መጽናኛዬ፣ የሰላም መገኘና ትልቁ በረከቴ ነበረች። ያለ እሷ ህይወት መቼም እንደቀድሞ አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎች ለዘላለም በልቤ ውስጥ እሸከማለሁ። በቃላት ከምገልጸው በላይ ናፍቃኛለች። ፈጣሪ የዘላለም እረፍት እንዲሰጣትና ይህንን ከባድ ሐዘን የምንቋቋምበትን ብርታት እንዲሰጠን እጸልያለሁ ብላለች። ለአንጋፋው ድምፃዊ መሐሙድ አህመድ፣ ለልጆቻቸው፣ ለመላው ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው ዘሀበሻ መጽናናትን ይመኛል። ነፍስ ይማር። እንግዲህ ቤተሰቦች እንደሰማች ነው የታዋቂ ሙዚቀኛ ጋሽ መሐሙድ አህመድ የቀድሞ ባለቤት ማለትም የ4 ልጆቻቸው እናት ከዚህ ዓለም በሞት አርፈዋል ማለት ነው። እንግዲህ ነፍስ ይማር ለማለት ፈልጋለሁ። ጥሩ ምኞታችሁ ኮሜንት ላይ ጻፉልኝ። እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅን ያለ ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይን ያለን መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንግዲህ ቤተሰቦች እንደሰማች ነው ማለት ነው። ታዋቂ አርቲስቶች በፊንቴክ ዙሪያ ተጠርጥረው የነበሩ ትግረኛው ሚዲያ ላይ ቀርበው በዚህ መልኩ እንግዲህ ለአሁንታ ብሪስታን መልእክታቸውን አስተላልፈዋል። እንግዲህ እግረኛው ሚዲያ ከዚህ በፊት ደግሞ አሁንታ ብሪስታን አቅርቦት ደግሞ ስለነሱ እንዲያወራ እድሉን ሰጥቶት እንደነበር እናውቃለን። እንግዲህ በዚህ ላይ ምን ትላላችሁ? የሆነ ማጋጨት አይነት ነገር ስለመሰለኝ ነው። እኔ ብቻ ነኝ እውነት የምነግራችሁ፣ እኔ ብቻ ነኝ እውነት የማወራው ሚዲያ ላይ። ጌታ ሁሉ ውሸት ከሀስከበ ውሸታሞች ናቸው። ውሸታም ከላይ እስከታች ውሸታም ይሆን ያያችሁ፣ ከላይ እስከታች ውሸታም እልም ያሉ አስመሳይ ውሸታሞች ሁሉ። ከዛም በኋላ ሱቁ ሙሉ ነበረ እና ለቪዲዮ ነው። ሱቁ ሲረከብማ ደና ዕቃ ይወጣበታል። ወደ ነው እንዴ? ምን ማለት ነው?
ከዛም በኋላ ሄድና እንዴ ላስቀምጠው ሲሉ እዛ ቤት ውስጥ ያለው እቃ 300,000 ብር የማያወጣም። ልጁ ደግሞ በአይምሮ ምን ነበር ሲያስብ የነበረው 1 ሚሊዮን ብር አስቀምጥ የሚገመት እቃ ከሆነ ቢያንስ 500,000 ቢከስር 1 ሚሊዮን ይደርሰኛል፣ እናቴን አመጣታለሁ፣ ፏላለሁ፣ ከሊስትሮነት እገላገላለሁ፣ ሱቅ በደረቴ የሚሆን ከፍታለሁ፣ ከዛም በኋላ ወይ አይፎን ምናምን እንገዛለሁ፣ ቲክቶክ ኃይለኛ በቃ ምናምን ሆናለሁ ብሎ በጭንቅላቱ ሞልቶ ነው እንግዲህ ይሄን ያህል ጊዜ ቆየው ወሬ ያህል ብሎ ሲያስቀምጥ ምንድናችሁ እናንተ የሚገምቱ ናችሁ ነው? እኛ ለሚገምት ሰው ለሚሸጥ እኛ ልንሸጥ አይደለም የሰጠናችሁ ሰርታ እንድትቀየርበት ነው። እና ይሄ እዚህ ውስጥ ያለው እቃ እኮ 1 ሚሊዮን ብር አይሞላም። ያለው እቃ እኮ ትንሽ ነው። መጀመሪያ ቪዲዮ ሲቀርጽ የነበረው እቃ ራሱ የለም። ምን ማለት ነው? በዚህ ግብ ይነሱና ቲክቶክ ላይ ያነዱታል። እንግዲህ እዚህ አደባባይ እኛ እያየን ቅውጥ ያደርጉታል ጋይስ። ከዛ የኢትዮጵያ ሕዝብ ይፍረደኝ እኔ ሊስትሮ ጠርጌ ሞራሌንም ሰብረውታል፣ የሞራል ካሳም ጠይቃለሁ፣ እንደዚህ አድርገውኝ እኔ እንደዚህ ብለውኝ 1 ሚሊዮን ይገመታል ብለው አውርተውልኝ ተናግረውኝ አሁን ልናሳየው ለሚሰራ ሰው ነው። እንግዲህ ቤተሰቦች ሊያሾ ስለ ልጁ እና ስለ ሜሪ ትሪፍስ የተናገረችው እንደሰማችሁት ነው ማለት ነው። ያው ሶሻል ሚዲያ ላይ በጣም መነጋገር ይሆናል ማለት ነው። ቻሌንጅ ሰጥቶት 1.5 ሚሊዮን ብር የሚወጣ ቦንዳ አሸንፎ ከዛ በኋላ ቦንዳውን አስገምቼው እንደዛ ያወጣምና አልቀበልም እያለ ነው። በጣም የተለያዩ ሰዎች ዝም ብለው የተሰጠና ተቀበልም ወይ የሚሉት አሉ። የተወሰኑ ሰዎች ደግሞ ለምን የሰራበትን በአግባቡ ያገኝም የሚሉ አሉ። በዚህ ላይ ሐሳባችሁ ምንድነው? እንደኔ ግን መጀመሪያ ማስታወቂያውን ሲሰራ ቤቱን አይቶስ ነው እንግዲህ ሁሉ ነገር አይቶስ ነው 1.5 ሚሊዮን ያወጣም ማያወጣም ከነበረው ቃል ላይ እስካልጎደለ ድረስ ችግር አለው ብዬ አላስብም። ምናልባት ግን ቻሌንጁን ሲያሸንፍ ከነበረው ቃል ላይ ያጎዳድለውት ከሆነ እሱን መጠየቅ ይችላል። ግን ከዛ ውጪ ቀድሞ አይቶ ምናምን ስለሆነ የተወዳደረው ከዛ በኋላ ሲያሸንፍ ጠብቆ ይሄን ነገር መጠየቅ አግባብ ነው ብዬ አላስብም። ጓደኛዬ ለ2 ቀን ባላናግራት ምን አድርጋ እንደጠበቀችኝ ታውቃላችሁ? 4 ፍቅረኛ ይዛ 4 ፍቅረኛ መያዙ አይደለም የሚያስደነግጣችሁ። አንደኛው ሽምግልና ልኳል፣ አንደኛው ደግሞ ፍቅረኛዋ ኬተሪንግ ነው የሚሰራው፣ ሁለተኛው ደግሞ ዲኮር ነው የሚሰራው። ሁለቱንም በነፃ ነው ለሽምግልናው የምታሰራቸው። ከዛ ደግሞ አራተኛው መጨረሻ አልኳችሁ ደግሞ ውጭ ሀገር ነው የሚኖረው። ሰርጉ በኋላ እንግዲህ ይወስደናል። ሶሪ ለማለት ፈልጌ ነው። ጓደኛችሁን ከ24 ሰዓት በላይ ሳታናግሯቸው በቆይት ለእንደዚህ አይነት አስደንጋጭ ነገሮች ያዳርጋል። ስለዚህ ይህን ቪዲዮ ላኩላቸው፣ አውሩ። አይታወቅም፣ እነዚህ ሰዎች ጤነኛ አይደሉም ታውቃላችሁ። ያው እንግዲህ ቤተሰቦች ልጅቷ የተናገረችው እንደሰማችሁት ነው። ሁላችሁም እንደዚህ አይነት ጓደኛ ይኖራችኋል። እንግዲህ ሰው አንድ ባጣበት ሰዓት 4 እንግዲህ አንዱ ሚዜ፣ አንዱ ሙሽራ፣ አንዱ ስጦታ ገዢ ምናምን በጣም ከባድ ነው። እንደዚህ አይነት ሴቶች ግን ረፉ፣ ተቆጠቡ። ሃይ እንዴት ናችሁ? ዛሬ እዚህ ቲክቶክ ላይ የብር አበባ ለማሰራት ብር ልኬ እንዴት እንደተጨበረበርኩ እነግራችኋለሁ። እና ዋናው ሐሳቡ እናንተ በዛ አካውንት ድጋሜ እንዳትጨበረበሩ ወይም እስካም እንዳትደረጉ። this is my point. so የብር አበባ ለማሰራት ተነጋገርኩኝ። ተለቅ ያለ እንደዚህ በረምብ ቡኬት የሆነ ማለት ነው። ያው አበቦቹ ይጣውልጋሉ። ስለዛ የብር አበባ ሲያዩትም ደስ ይላል ብዬ ከማሰብ አዘዝኩዳ። ማሰሪያው ውድ ነው። ማሰሪያው ውድ ነው ስላችሁ ያው ያንዳንዱን የጠቀለሉ ስለሆነ የሚሰሩት ከዛ አንፃር አንደርስታንድ ታደርጋላችሁ። ሶ ምንድነው የሆነው? ተነጋገርን ምናምን። ከዛ ቀብድ አስገቢ፣ ቀብድ ሳይሆን ብር አስገቢ ሲለኝ እኔ የእጁን ነው ያሰብኩት። የእጁንና የእጁን ምናምን አስቤ ላይክ ዲፖዚት አደረኩኝ የተወሰነ ብር። ከዛ ደወለና እንዴ እንደዚህ ብር ማሰራት አይደል የፈለግሽው? ስለዚህ ብሩን አንቺ ልከሽው እኔ ከባንክ ሄጄ አዲስ ብር ነው ይሄ ነው በአዲስ ብር ነው በ100 እና በ200 አድርጌ ኖት አውጥቼ ስለሆነ የምሰራው ሙሉውን ብር መላክ አለብሽ ተባልኩኝ። ከዛ ሙሉውን ብር ላኩኝ ማለት ነው። እዚህ ስክሪንሾት አደርግላችኋለሁ፣ አካውንቱንም አደርግላችኋለሁ። ከዛ ለሰኞ ልደት ነበረ ለእሁድ ዴሊቨሪ እንዲሆን፣ ምክንያቱም ቅር ያለኝ ነገር ካለ እንዳስተካክል ብዬ ማለት ነው። ከዛ እሁድ ደረሰ። ከዛ ለምን እሁድ ደረሰና ሌላም ሰው ሲጠይቀኝ ቆይ እኔ ያሰራሁበት አለ ብዬ ደግሞ ጭራሽ ስልክ መስጠት፣ ሌላ ደግሞ ብር እናስበላ። ከዛ ሲሰጥ የኔን ስለውለት ጭማሪ አበባ ኦርደር ላረገው የብር አያነሳም። እስኪ ደውሉለት ምናምን ብዬ ሰጣቸው። ለነሱ አነሳ። ከዛ ለነሱ አንስቶ አድራሻ ሲባል ለቡ ምናምን አለ። አድራሻ ለቡ ነው አለ። ከዛ ስናየው በቃ እስካም እንደሆነ ገባን። ለእሁድ 10 ሰዓት ነበር። ምንም የሚመጣ ነገር የሚደወልም የለም። ጭራሽ ቲክቶክ አካውንት ነበር ያወራ ነው። ስልኬ ያላነሳ ሲለኝ ቲክቶክ ላይ ልጽፍለት ስገባ ብሎክ አድርጎኛል።
ከዛ በሌላ ሰው ስልክ ታየው ብሎክ አለ አካውንቱ አለ ፖስቶቹ አሉ። ከምን እንደሆነ ገባኝ ማለት ነው። ሰው በመናቀው ለማስፈለግ በስልክ ቁጥሩ በአካውንቱ ምናምን ሞከርን፣ ግን ላገኘው አልቻልኩም። ስለዚህ አካውንቱን ምናምን እዚህ ጋር አድርግላችኋለሁኝ። እንደዚህ ምንድነው ቦታው ላይ ሳትሄዱ ምናምን ኦርደር አታድርጉ። ያው ብዙ ጊዜ እኔ ከቲክቶክ እገዛለሁ እቃ እኔንም ይገዙኛል፣ ሂማን ሄር እሸጣለሁ ታውቃላችሁ። ግን አንድም ቀን ወይ ሃፍ ፔመንት ከፍዬ እቃው ሲመጣልኝ ሙሉ ከፍላለሁ። ጭራሽ የሚገዛ ከሆነ ደግሞ ሙሉ ልኪ ዴሊቨሪ ሲሆን ምናምን ብቻ እኔ እንደዚህ ሆኜ አላውቅምና ደግሞ ፈርስት ታይም አይደለም እንደዚህ ስካም ሲደረግ ቲክቶክ ላይ አይደለም ነው እንጂ ያኛው እና ያው አካውንቱን ፕሊዝ እንትን አድርጉት። እዚህ ጋር ሜንሽን አድርገዋለሁ። ሌላም ሰው እንትን እንዳይል ሪፖርት ማድረግ ካለብንም እኔ ብሎክ አድርጎኛል፣ ግን በሌላ አካውንት ሪፖርት ማድረግ ካለብንም እንድናረግና ሌሎች ሰዎች እንትን እንዳይሉ ብዬ ነው እንደኔ እንዳይጭበረበሩ ምናምን ለማለት ነው። የኔ አንድ ኦሬዲ is gone። እንግዲህ ቤተሰቦች ልጅ የተናገረችው እንደሰማች ነው። በጣም ለጥንቃቄ የሚጠቅም መረጃ ነው ማለት ነው። ሶሻል ሚዲያ ላይ የምታዩትን ማንኛውንም አይነት ነገር ቅድመ ክፍያ ካላችሁ ቅድመ ክፍያ መፈጸም የለባችሁም። ወይ የሆነ የተወሰነ ትንሽ ፐርሰንት ከሆነ ራሱ እሱን ራሱ ማድረግ አለባችሁ ብዬ አላስብም። ግን ከሆነ ራሱ ቅድመ ክፍያ ትንሽ የሆነች እንደ ቀብድ ነገር አለ፣ እንደዛ ነው እንጂ እንዴት ሙሉ ክፍያ ይከፈላል? ሶሻል ሚዲያ ላይ የፈለገ ነገር ቢሆን አድራሻቸውን አታውቁት ምናምን እንደዚህ ፌክ አካውንት ከፍቶ በጣም ብዙ የሚሰሩ ሰዎች ስላሉ እንደዚህ አይነት ነገሮችን ተጠንቀቁ ለማለት ነው። ኢንፎርሜሽን ልንገራችሁ። ኢንፎርሜሽን አንድ ነገር ልናገር፣ ለመቀጣጫ የሚሆን በተለይ ኢትዮጵያ የምትኖሩ አረብ ሀገር የምትኖሩ መቀጣጫ ለማድረግ አንድ አራት ሰዎች ድርድር ላይ ናቸው። መስዋዕት የሚሆኑ ሶሻል ሚዲያ ላይ ጓገጭ በፖለቲካው የሚሉ በጣም ነገሮችን በተለያየ ዳይሬክሽን አጀንዳ የሚሰጡ ኢትዮጵያና ዱባይ ያላችሁ አራት ሰዎች ላይ ድርድር እየተደረገ ነው። መስዋዕት ሊያደርጓችሁ። ስለዚህ በማይረባ ነገር የምትቀዋውጡ ሰዎች ካላችሁ አደራ አደራ አደራ፣ ይሄን ነገር ቀድሜ ተናግሬያለሁ። አራት ሰዎች አራት ሊወሰን ነው መቀጣጫ ሊያደርጓችሁ። ስለዚህ የማይረባ አጀንዳ ፈጥራለሁ፣ የማይረባ እንዲያደርጋለሁ ለምትሉ ያው ቤተሰቦች እንግዲህ ዮኒ ማኛ የተናገረው እንደሰማችሁ ነው። አራት ቲክቶከሮች በቅርቡ እንግዲህ ከፖለቲካ ጋር ምናምን በተገናኘ ሌሎችን ለማስተማር መስዋዕት ይሆናሉ እያለ ነው። እንግዲህ ቢያንስ ይታሰራሉ እንኳን ብትል ምን አለ እንዴ? ሰው ነፍስ የዚህን ያክል ቀለለ እንዴ? እንዴት ነው ዝም ብሎ በቃ ፖለቲካውን ለማረጋጋት አራት ቲክቶከሮች ምናምን መስዋዕት ይሆናሉ እንደቀልድ ማለት ነው። ይታሰራሉ እንኳን ብትል እኮ እሺ፣ እንዴ ሰው ነፍስ የዚህን ያክል ቀለለ? ኧረ ተው። ስማኝማ ቤቢ፣ ከውጭ ስመጣ ተደባድባችሁ ወይ ትንሹን መተኸውት በቃ ተጣልታችሁ ስጠብቁኝ ማለት ነው እንዴት ነው አክት ማረገው መቆጣችሁ? አንተ ቤቢ ለምንድን ነው ልጁን እንደዚህ አድማው? እያየሁ ነው እንዴት እንደሚደማ። እስቲ ናልቼ አንተም እኮ አርፈ ቁጭ አልልም አልክ። ምን አድርገው ነው አሁን? ምን አድርገው ነው ልጁን? እራሱ ቢጀምርም እኮ በ6 ዓመት የምትበልጠው ልጅ እኮ ነው። እንዴት ነው እንደዚህ የምታጋጨው? መጀመሪያ እሱ ቢጀምርስ ምን አገባኝ እኔ? መናገራችንን አዎ ድብና አርጊ ቆጣዋለሁ። ድብና አርጊ ነው እስከሚያለቅስ ድረስ ቁልፍ እታች ቆልፍበት ነበረ። ለአንድ ደቂቃም ቢሆንም እቆልፈው ነበረ። እሺ በ6 ዓመት የምትበልጠው ልጅ ነው። እሺ ናልጂ እንዳያችሁት ነው። በጣም ልጅ አክቲንግ ላይ በጣም ጎበዝ ነው እና አንዳንዴ ቲክቶክ ጥቅሙ ነው። ቤተሰቦች እንግዲህ ልጆቻቸው ምናምን በዚህ መልኩ እያስተዋወቁ ተስጦ ያላቸውን ሰዎች እየወጡ ነው ማለት ነው። የቲክቶክ አንዱ ጥቅሙ ደግሞ ይሄ ነው። ለማንኛውም ቤተሰቦች መጨረሻ ላይ እንግዲህ አንድ አከራካሪ ጉዳይ አለ እንዳልኳችሁ መሰረት። እስቲ ክለብ የምትሄድ ሴት ልጅ ለትዳር አትሆንም የሚል አለ። ለምን ለሴት ልጅ ብቻ ሆና ብለው የሚከራከሩ ሴቶች አሉ። እስቲ ቪዲዮ እንየውና ሀሳባችንን እንሰጣለን። ክለብ መውጣት ለሴቶች ሲሆን ነውር፣ ብልግና
በቃ የሆነ ትልቅ ነገር ለወንድ ሲሆን ቆይ ላውራን ለሴቶች ነውር ነው ብዙ ነገር ክለብ መውጣት ብቻ አይደለም ምን ለወንዶች አላ ሊሆን ልስቶች ነው ይሆናል ብዙ ነገር አይፈቀድም ለምሳሌ አሁን አምሽተሽ መምጣት ራሱ ለወንድና ለሴት አንድ አይደለም እኮ አይደል እንዴ ክለብ መውጣት ሲሆኑ ለምን አንቺ እንትን አለሽ አይደለም ሁሌ የሆነ ስታወሩ ከኮንቨርሴሽናችሁ ምን ረዳለው ማለት ነው ክለብ ትጣልች አረብስ ነው አትሆንም እቺ ማለት እንትን አትሆንም ምናምን ትላላችሁ ራሷን ለምርጫ ያጋለጠች ሴት ማለት ናት ክለብ ምታበዛ ሴት ማለት ራሷን ለምርጫ ያጋለጠች ሴት በቃ ቼዝ መደረጉን የምትፈልገው በወንዶች መከበቡን የምትፈልግ ሴት ማለት ናት የትኛው ክለብ ላይ ነው ሴት ልጅ 2-3 ሆና ተቀምጣ ወንዱ አርፎ የሚቀመጠው ገባሽ እኛ አሁን ለምሳሌ ወንድ ልጅ እኮ ማን ነው የሆነ ነገር ሲከለክልሽ ከራሱን ፐርስፔክቲቭ አንፃር ስለሚያየው እኮ ነው ይሄ እኮ መከልከል አለ መከልከል እኮ አይደል ጭራሽ ሪሌሽንሺፑ ላይ እኮ ሳይደረስ ነው እኮ ማለት ሳይደረስ ገና የሆነሽ ልጅ ተመቸቻችሁ ማለት ነው በቃ አትሆንም ሴት ልጅ ክለብ የምታበዛ ኤቭሪዴይ አሁን እንደዚህ ዮቨርች ምናምን የምትገባ አይነት ሴት ከሆነች ነገርኩሽ ራሷን አጋልጣ የሰጠች ሴት ማለት ናት እሷ ምንም ተፈጠረ አልተፈጠረ አይደለም ለምን ይሞከርብሻል እሺ አሁን ሁሌ ክለብ ውጪ ምንም ሳታረጊ ሳትጋደሚ ግቢ ወደ ቤት ግን ለምን ራስሽን ታጋልጫለሽ ምን ማለት ፖይንት እኮ እሱ ነው በቃ ለምን ይሞከርብሻል እኔ ወንድ ነኝ አንቺ ቁጭ ብለሻል አይደለ ምንም ላታረጊ ትችያለሽ ግን ለምን ይሞክራል ለምን መሞከሪያ ትሆኛለሽ ገባሽ ስለዚህ ሴት ልጅ ክለብ ውስጥ ክለብ ምታበዛ ከሆነ አንደኛ ይኸውልሽ ሎጂካል ሆነን የምናየው ከሆነ ክለብ ምታበዛ ከሆነ ዛሬ አንድ ክለብ ላይ አንድ ናይት አሳልፈሽ ስትገቢ ወደ ቤት ስንት ብር ነው አውጥተሽ የምትሄጂው ያንን ነገር 15000 20000 ልከፊት ትችያለሽ 10000 ልከፊት ትችያለሽ ዛሬ በቀላሉ ማለት ነው ገባሽ ያንን ነገር ተደጋጋሚ የምታረግ ሴት ከሆነች ያቺ ሴት በራሷ ገንዘብ የማረክ ፕሮባቢሊቲዋ በጣም ይቀንሳል የሆነ ከቨር የሚያረክ ሰው አለ ማለት ነው ብዙ ጊዜ ራሳቸውን በጣም የቻሉ ሴቶች ብዙ ናቸው ምን ሆነ ነው አሁን ላይ ካበዛች እንዴት አይደለም እሷ ወንዱም አይችሉም እናቴ እንዴ ምን ሆነሽ ነው እና አሁን ለዛ ስለዚህ ይኸውልሽ የሆነ ከቨር የሚያረግ ወንድ ኖሮ እንደ ጓደኛም ይሁን እንደምንም ይሁን ምናምን ነገር ያንን ገንዘብ ከቨር እያደረገ ምናምን ከሆነ ነገ ሊያጋድምሽ ነው የሚፈልገው ምንም ይሄ ኦብቪየስ ነገር ነው ገብቶሻል ስለዚህ ለምን ይሞከርብሻል ነው እኔ ፖይንት እሺ አትጋደሚ ሳትነኪ ግቢ ምናምን ነገር ግን ይሞከራል ይኸውልሽ ወንድ ልጅ ሲወጣ ከጓደኞቼ ጋር ልዝናና ብሎ ከወጣ ለምሳሌ ምንም ሳይሆን መግባት ይችላል ወደ ቤት ምንም ሳይሞከርበት የትኛውም ሴት አሁን ወንድ ጀማ ጋር ሄዳ ተፍ ምናምን ምትል የለችም ገባሻ ሴት ከሆነች ግን ወንዱ እንስሳ ላይክ ኖርማል ውሻ ምናምንም እኮ አንበሳም ወንድ ነው ቼዝ የሚያደርገው አይደል አንዲትን ሴት ውሻ ብዙ ወንድ ሆኖ ይከተላታል አይደል ሶ በቃ እንደዛ ማለት ነው ለምን ራሷን ታጋልጣለች እኔ አትዝናና አይደለም ላይክ ትዝናና ኦኬዥናሊ ምናምን ነገር ግን ክለብ የምታበዛ ሴት ይሄ መጠጣት መጨፈር ዴይሊ አይደለም በቃ በሁለት ወር አንዴ በወር አንዴ የምታረግ እንኳን ከሆነች እኔ ለትዳር እሷን ማሰብ በጣም ከባድ እኔ ፐርሰናሊ እንደዛ ነው የሚመስለው ራሷን የገለጠች ሴት ራሷን ያጋለጠች ሴት ማግባት እንደማለት ነው አንተ እዛ ቦታ ምን ትሰራለህ ራሷን ለምርጫ ያቀር እንዴት አንተ እሺ ለምን ሄድክ ክለብ ምንድነው ፐርፐዙ ንገረኝ እኛ ልንጨፍር ልንጠጣ በቃ ሌላ ምን አለ እሺ እሷም ልትጨፍር ልትጠጣ ነው አልኩሽ እኮ ይኸውልሽ ከራሴ ፐርስፔክቲቭ እኔ አሁን አንቺ እንዴት ማረግ ከመጀመሪያ በፊት ወጣለሁ አይደለ እዝናናለሁ የሆነች ልጅ እዛች ጋር ቁጭ ብላ ምናምን ካየው ኢዝሊ ነው አትራክትድ መሆነው መጠጡ አለ ምናምን አለ ሂድ አውራት ምናምን ነገር አለ ብዙ ነገር አለ ታውራ ነበር አዎ እሱ ነው እሷ ሳይሆን መታወራኝ እኔ ነኝ እጄ ማወራው ታውራ ነበር ስለዚህ የማይሆን ነገር ነው ክለብ ካበዛች የማታ ህይወት በጣም የምታበዛ ከሆነ ምናምን እርግጠኛ ነኝ የምነግርሽ ነገር ማለት ነው 100% እኔ ለትዳር የምትመረጥ አይነት ሴት አይደለችም ሁሉም ቼዝ ሊያረጋት ይችላል ሁሉም ሰው ቆንጆ ልትሆን ትችላለች በጣም ሴክሲ ሆና ነው ክለብ ውስጥ ስትወጣ የምትወጣው ኦብቪየስሊ አይደለ
ሶ ማንም ሰው ቼዝ ሊያረጋት ይችላል። እዛ ጋር ግን ማን ነው እንዳለ ቼዝ የሚያረጋት ወንድ ሰደን አንዴ ተመቻችቶ ሊፋታት ነው እንጂ ልደት ምናምን ወጣ ቢሆን ሲያገኛት እንደዛ እኮ እሱን ነው የምልሽ። ኦኬዥናሊ እንደዛ አላረግም። ለምን አደርጋለሁ? እኔ ሲጀምር ሳላክ ማንንም ጀጅ አላደርግም። አሁን እያወራን ያለ ነው ክለብ የምታበዛ ሴት ብለን ነው አይደለ? አሁን ለምሳሌ አንቺ ከየሆነች ጓደኛሽ ጋር ዛሬ ልደቷ ነው ፏን አርጋት ምናምን ብለሽ ወተሽ አምሽተሽ ምናምን እንትን ብትይ እኔ መጥቼ ልቀበልሽ እችላለሁ። ገባሻ? እኔ ችግሬ ማብዛቷ ይሄ ዴይሊ የምታረግ ኤቭሪዴይ እንትን የምትል ምናምን ከሆነች አንድ፣ ሁለተኛ ደግሞ ባል ካለሽ ከባልሽ ጋር ነው መውጣት ያለብሽ። ገብቶሻል? ምክንያቱም ወንድ ልጅ አርፎ አይቀመጥም እና የፈለገ ብታምር እዛች ጋር የፈለገ ምርጥ ብትሆን ወንዱ አንዴ ተመቻችቶ ላሽ ለማለት ነው እንጂ የሚቀርበው ለትዳር አስቦ ምናምን ማንንም አይቀርብም። የሚያሳዝነው እሱ አንዴ የፈለገውን አድርጎ ዞር ይላልና ይራሳታል። እሷ ግን እሱን ነው የምልሽ። አይሽ ሴት ልጅ ላይ የሚመጣው ነገር ራሱ አሁን ለምሳሌ እኔ አሁን ወንድ ነኛ ከሆነች ሴት ጋር አንድ ናይት ተመቻቸን ምናምን እንበል። ገባሻ? እኔ በቃ ሄድኩኝ ላይክ አከተመ፣ እኔ ጋር ያ ነገር አከተመ። ገብቶሻል? እሷ ላይ ግን የሚመጣው ነገር እድሜ ልኳን የሚከተላት ነገር ነው። ኢቭን አሁን ለምሳሌ if she gets pregnant ከዛ ደግሞ አቦርሽን ቢፈጠር ፔን ነው፣ የዘላለም ፔን ነው እሷ ላይ የሚቀመጠው። ገባሻ? ወንድ ግን በቃ እዛ የሆነ ነገር ተፈጠረ ላሻለ አለቀ፣ በቃ እዛች አከተመ። አንድ ሴት ልጅ እንሸክላ ናት። በቃ አንዴ ከተሰበረች መጠገኛዋ ከባድ ነው። እኛ ምናምናችን ይሰበራል። ድሮ እኛን ስታስጠነቀቀን ሁላችንም ሴት ስለሆነ ነው ስለኝ ተፈራይ። ክለብ ደግሞ ሴት ልጅ ደግሞ ማያምርባት ይሄ ማይፈቀድላት ነገር ክለብ ብቻ አይደለም፣ ብዙ ነገር ለወንድ ኖርማል ይሄ ሶሳይቲ ነው። አሁን እናንተ ላይክ ሶሳይቲው ጋር በጣም መጋፋት ምናምን ነገር ፋይት ማድረግ ትፈልጋላችሁ፣ ግን አይቻልም። ገባሻ? ልክ እንደ ኖርማል ነገር ነው። እሱን ነው የምልሽ። በጨለማ ሱቅ አትላኪም አይደል አንቺ? ወንድም እያለ ቤት ውስጥ ወንድ እያለ ዛት ሴት በቃ እናንተ ላይ የሚመጣባችሁ የሚደርስባችሁ ነገር ከባድ እንደሆነ ስለሚታወቅ ነው። ሌላ ነገር አይደለም። ሙዚቃ ምናምን ሲጨመር ደግሞ እንግዲህ ቤተሰቦች ክርክሩን እንደሰማችሁ ነው ማለት ነው። በጣም አከራካሪ ነጥብ ነው። ሁሌ የሚያነሱት በጣም አከራካሪ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። የኔ ትንሽ ተባላችሁና የእናንተን ሀሳብ በምትሰጡኝ ተንተርሼ ደግሞ ኮሜንት ላይ መልስላችኋለሁ። ያው እንግዲህ እኔ ሴት ልጅ ክለብ የምትሄድ ሴት ልጅ የትኛውም ወንድ ልጅ እንግዲህ ለትዳር ምናምን ነገር አይመኛትም፣ የታወቀ ነገር ነው። ያ ደግሞ አንዳንዴ ከተፈጥሮ ጋር ይገናኛል። እኔ ሴት ልጅ ተፈጥሮ የሰጠቻትን ነገር መጠበቅ አለባት። ወንድ ልጅ ደግሞ ፈጣሪ የሰጠው ነገር ላይ ቫልዩ አድ ማድረግ አለበት። እንደዛ ይመስለኛል እንግዲህ ቃሉም አባባሉም ወንድ ልጅ ጥረግረ ብላ ነው እና ወንድ ልጅ ያለው ነገር ላይ መጨመር አለበት። በቃ ገባችሁ? ሴት ልጅ ግን የተሰጣትን ነገር ብቻ ማቆየት ነው ከሷ የሚጠበቀው። ክብሯን ያንን ነገሮችን ምናምን ነገር ያንን ነገር ማስጠበቅ ነው ያለባት እንጂ ሌላ መስራት ምናምን ነገር እንዳታገናኙት። አትስራ ምናምን አይነት ነገር ሳይሆን ግን ፈጣሪ የሰጣትን ነገር አለ ክብሯን ምናምን ነገር ስትጠብቅ ለወንድ ልጅ ተመራጭ ትሆናለች። ወንድ ልጅ ደግሞ ለሴት ልጅ ተመራጭ የሚሆነው ባለው ነገር ሳይሆን ጥሩ ግሮ እንግዲህ ከሌሎች ሰዎች የተሻለ ሆኖ ለሷ የተሻለ ኑሮ መስጠት ሲችል ለሴቶች የተሻለ ይሆናል ማለት ነው። ስለዚህ አንዳንዴ ከተፈጥሮ ጋር መጋጨት አይሆን እንጂ ይሄ ነው ትክክለኛው መንገድ ብዬ ነው ማስበው። ከዛ አንፃር ነው እንጂ እኛ እንደፈለገን እንድንሆን ሴቶች ደግሞ ከቤት እንደወጡ እንድጭቁ ነው አይነት አመለካከት ኖሩት አይደለም። የእናንተን ሀሳብ ኮሜንት ላይ ጻፉልኝና ሀሳብ አስተያየቴን ደግሞ በኮሜንት መመልስላችሁ ይሆናል። ለማንኛውም ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ነጭብጣችሁባቸው አልጠራጠርም። እስካሁን ድረስ ሳይታችሁ ቤተሰብ ካልሆናችሁ ቤተሰቡን ላይክ ካላደርጋችሁ ላይክ አድርጉ። ሀሳብ አስተያየቶቻችሁንም ኮሜንት ላይ መስጠት እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ